ክሎዚንግ ኮስት ምንድን ነው? ከትናንት ወዲያ ቤት መግዛት ከሚያስቡ ሁለት ባልና ሚስት ጋር እንዲሁም ሁለት ልጆቻቸው ጋር በነበረኝ ቆይታ ኤክስፕሌን አደረኩላቸው ያለውን ፕሮሰስ፣ ምን እንደሚያስፈልግ ቤት በመግዛት ውስጥ እና በምን ሁኔታ ራሳቸው ማዘጋጀት እንዳለባቸው ብዙ ነገር አወራን። ያ ሁሉ ሲደመር 40 ደቂቃ ወሰደ። ለ30 ደቂቃ የተባለው ሚቲንግ 40 ደቂቃ ወሰደ። ነገር ግን ከ40 ደቂቃ 20 ደቂቃ ምን ኤክስፕሌን ሳደርግ እንደጨረስኩት መገመት ትችላላችሁ። ክሎዚንግ ኮስትስ እና በጣም ሰርፕራይዝ ነው የሆኑት። ክሎዚንግ ኮስት አንስቼ ሳብራራ ብዙ ጥያቄ ነው የነበራቸው። ባጭሩ ክሎዚንግ ኮስትን ለማስቀመጥ ያህል ዳውን ፔመንት እና ክሎዚንግ ኮስት ምን የሚገናኝ ነገር አይደለም። ቤት በመግዛት ፕሮሰስ ውስጥ አንደር ኮንትራክት በሚሆንበት ጊዜ የምናመጣቸው ገንዘቦች ናቸው። አብዛኞቻችን ዳውን ፔመንት እንደሚያስፈልግና ዳውን ፔመንት ማቅረብ እንዳለብን እናውቃለን። ነገር ግን አብዛኞቻችን እንደተረዳሁት ከሆነ ክሎዚንግ ኮስት ምን እንደሆነ አናውቅም። እና በአጭሩ ለማብራራት ያህል ክሎዚንግ ኮስት ከቤቱ ሽያጭ ላይ 3 ወይም 4 ወይም ሰምታይምስ 5% የሚሆነው ዳውን ፔመንት 20% ቢሆን ለምሳሌ 5% ጨምረን ክሎዚንግ ኮስት ከቨር ለማድረግ ማቅረብ ግዴታ አለብን ማለት ነው። ክሎዚንግ ኮስት ምንድን ነው የሚያካትተው የሚለው እዚህ ሰንጠረዥ ላይ ምሳሌ አስቀምጫለሁ። ያ ሁለት ነገር ይሄ ምን እንደሆነ ለማብራራት ለማሳየት ጀነራል የሆነ ምሳሌ እንጂ በየስቴቱ ይለያያል። የስቴት ታክስ ሬት ኦብቪየስሊ ስለሚለያይ ይህንን እሺ ብሎ ወይም አሜን ብሎ ተቀብሎ መክፈል ይቻላል። ደግሞ መደራደርና ማስቀነስ ወይንም ደግሞ ሻጩ እንዲከፍል ሙሉ ለሙሉ ከሆነ ካልሆነም ደግሞ ግማሹን እርዳታ እንዲያደርግ መደራደር ግን አስፈላጊ ነገር ነው። ይህ ግን የሚሰራው የሻጭ ገበያ ወይንም ሴለርስ ማርኬት በሚባለው ሳይሆን የባየርስ ማርኬት ወይንም የገዢዎች ገበያ በሚታወቀው ብዙ የሚሸጥ ቤት ኖሮ ግን ትንሽ ገዢ ባለበት ሁኔታ ነው። ከዛ ውጪ ግን አንድ እውነታ አለ። ይህንን በምናደርግበት ይህንን እንደ ቅድመ ሁኔታ በምናስቀምጥበት ጊዜ የሻጩ የእኛን ኦፈር የመምረጡን ቻንስ ይቀንሷል። obviously this is common sense። ነገር ግን ከሪል ስቴት ኤጀንታችሁ ጋር በመመካከል የማርኬቱን ሁኔታ በደንብ አጥንተው ከነገሯችሁ በኋላ